በሳምንታዊ በሆነ በምናካፍለው የነጻ ትምህርት እድል ፕሮግራማችን ዛሬ ወደ ካናዳ ይዣቸው ሄዳለሁ። ካናዳም በአይነቱ ልዩ የሆነ ይህም ልዩነቱም የሚሰጠው ብዛት 1000 የነጻ ትምህርት እድሎች ይህም የሚሰጣቸው ከካናዳ ውጭ ባሉ ለሚኖሩ ሰዎች በመሆኑ ምክንያት በጣም ሰፊ እድል ይዞ የመጣ በመሆኑ ስለዚህ ስኮለርሽፕ ምንድን ነው? ይሄ ስኮለርሽፕ ኖርማሊ ምንድን ነው? ለማን ነውስ የሚሰጠው? ስንሞላስ ምን አይነት አካሄዶች እኮ መከተል መቻል ያለብን? ምን አይነት መረጃዎች በዚህ ማወቅ ያለብን ነገርስ ምንድን ነው? ማድረግ ያለብን ነገር ጥንቃቄዎች ምንድን ናቸው? የሚሉት ነገሮች አጠር ባለመልኩ እዚህ ቪዲዮ ላይ ገልጽላችኋለሁ። ስለዚህ ይህን ቪዲዮ እስከ መጨረሻው ብትከታተሉ ሙሉ መረጃውን ታገኛላችሁ ብዬ እያሳሰብኩ በተለይ ለሚዲያችን ለኬኬኤም ሚዲያ ቲቪ አዲስ ከሆናችሁ ሚዲያችን ላይ ሰብስክራይብ አድርጉ። ሀሳብ አስተያየታችሁ እየሰጣችሁ ያላችሁትም ከዚህ በላይ በምንሰጣቸው ቪዲዮዎች ላይ ልናደርግ የምንችላቸውን አስተያየታችሁ እንዳይለየን እያል ወደ ዛሬ ይዤላችሁ ወደ መጣው የነጻ ትምህርት እድል እንጓዝ። ስለዚህ ይሄ የካናዳ የስኮለርሽፕ በካናዳ በገቨርንመንት ደረጃ ላይ በካናዳ ደረጃ ያሉ የትራይ ካውንስል የሚባሉ የሪሰርች ኢንስቲትዩሽኖች አሉ። እነሱ የሚሰጡት እድል ነው። ስለዚህ ይሄ እድል ካናዳ ኢምፓክት ፕላስ ሪሰርች ትሬኒንግ አዋርድ ይባላል። በአዋርድ ደረጃ ይሄ እንዳጠቃላይ የሚሰጠው ይነት ይዤ የመጣሁት እኔ እናንተን አቃፊ በሆነ መንገድ ለፒኤችዲ እና ለፖስት ዶክተር ላይ የሚሰጠውን እድል ነው ይዤ የመጣሁት። ስለዚህ ይሄ ኢኒሼቲቭ በዚህ ዓመት የሚጀምር ነው። በዋነኝነት እድሉን መስጠት በዚህ ዓመት የሚጀምር ነው። ዋና ኢኒሼቲቭም እንደ በኢንተርናሽናል ከካናዳ ውጭ ያሉ ስኮለርስ ታለንትድ የሆኑ ኢኖቬቲቭ ሪሰርቸሮችን ወደ ካናዳ አትራክት ማድረጊያ መንገድ ነው። በዚህም ካናዳን ኢንተርናሽናሊ ኮምፒቲቲቭ የማድረግ ራዕይ ይዞ የተነሳ ነው መረጃው ላይ እንደተገለጸው። ስለዚህ ይሄ እድል ማንን ነው የሚመለከተው? ለማን ነው የሚሰጠው ብለን ስንመለከት ይዤላቸው የመጣው አንደኛው ለፒኤችዲ ለ600 ፒኤችዲ ተማሪዎች እድል ይሰጣል። በዋነኝነት ለ600 የፒኤችዲ እድል ይሰጣል። 400 ፖስት ዶክተራል እድል ይሰጣል። ስለዚህ ዋና የዚህ እድል ተጠቃሚ የሚባሉት ሁለቱም ነው፣ ኢንተርናሽናልም ካናዲያንስ ያሉት ናቸው። ነገር ግን እነዚህ የት መኖር አለ ነው የሚለው ካናዳ መኖር የለባቸውም። ስራቸውም ከካናዳ ውጭ የሚማሩትበትን መንገድ ከካናዳ ውጭ የሆኑትን ነው ይህን የሚመለከተው። ካናዳ ያለ የዚህ እድል ተጠቃሚ አይደለም። ለዚህ ነው ልዩ የሚያደርገው። አዲስ የሚያደርገው ለምንድን ነው? እዛ ካናዳ ያለን ሳይሆን ከካናዳ ውጭ ያለን ሰው ስለሚሆን እድሉ ሰፊ እድል እንዳለው በዚህ መውሰድ ያስፈልጋል። ስለዚህ ለዚህ ተጠቃሚ የሆኑ ኢንስቲትዩሽኖች አሉ። በዩኒቨርሲቲ ደረጃ ላይ የተጠቀሱ ከ15 በላይ ዩኒቨርሲቲዎች አሉ። እዚህ ሊንክ ላይ ገብታችሁ ታገኙታላችሁ እነዚህን ዩኒቨርሲቲዎች። ስለዚህ ስትመርጡ ምርጫችሁ መሆን ያለበት እነዚህን ዩኒቨርሲቲዎች በእናንተ ፕሮግራም በእናንተ የሚገኙ ፕሮፌሰሮች ቼክ ስታደርጉ እዚህ ላይ የተጠቀሱት ዩኒቨርሲቲዎች ከነኮታቸው የሚሰጣቸው የበጀት ኢምፕሊኬሽን በዛው ተገልጿል። እሱን ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ ይህን ፈንድ የሚያደርገው የካናዳ ሪሰርች ኤንድ ትሬኒንግ አዋርድ ስዊት የሚባል ነው። በዋነኝነት ይህን ማኔጅ የሚያደርጉት ቅድም እንዳልኳቸው በዋነኝነት ይህንን ፈንዲንግ ማኔጅ የሚያደርጉት በካናዳ ትሬንድ በተለይ ስኮለርሽፖችን በተመለከተ በሶስቱም ዘርፍ ትራይ ካውንስል የሚባል የሪሰርች ግራንት ካውንስሎች አሉ። በሄልዝ ላይ፣ ናቹራል ሳይንስ እና ሶሻል ሳይንስ እና ሂውማኒቲስ ላይ የተቋቋሙ ፈንደርስ አሉ እና እነሱ ናቸው ይህን ማኔጅ የሚያደርጉት። በእነሱ አማካኝነት የሚሄድ ነው። ዴድላይኑ ይለያያል። በዋነኝነት የተለያየ ዴድላይን አለው። አብዛኛው በሁለት ራውንድ ነው የሚሰጠው። ይሄ የመጀመሪያው ራውንድ ማርች 4 ላይ ያልቃል አብዛኞቹ ዩኒቨርሲቲዎቹ ላይ። ግን ዊዝን ኢንተርናል ዴድላይን አላቸው። ይህን ሰሚት የሚደረጉበት እያንዳንዱን አፕሊካንቱና ኖሚኔተሮች ሰሚት የሚያደርጉበት የራሳቸው ዴድላይን አላቸው። እሱን ዴድላይን ገብተን ከአሁን ጀምሮ አክት ማድረግ አብዛኞቹ አሁን ክፍት ናቸው። ኖርማሊ አንዳንዶቹ ይቀደሙ አሉ። አሁን ላይ ዴድላይን ያላቸው ምስላሉ ገብተን አክት ማድረግ ይጠበቃል ማለት ነው። ስለዚህ ዝርዝር መረጃውን እዚህ ላይ በተቀመጠው ሊንክ ላይ ማግኘት እና እንዲሁ ሶሻል ሚዲያ ፌስቡክ ላይ እንለቃለን። እሱ ጋር ማግኘት ትችላላችሁ ማለት ነው። ዋናው ይህን እድል ለመጠቀም የሚያስፈልጉ እንዴት ነው አፕላይስ ማድረግ መቻል ያለብን? ይህን እድል ለመጠቀም ትልቁን መረጃ የምናገኘው እዚህ ሊንክ ላይ ነው። ዝርዝር አለው። ምንድን ነው ይሄ ፕሮግራም፣ በምን መንገድ ነው ማግኘት የምንችለው የሚል ዝርዝር ክሊር በሆነ መንገድ ዝርዝር መግለጫ ስላለው እዚህ ሊንክ ላይ ገብታችሁ ይህን ነገር ማግኘት ትችላላችሁ ማለት ነው። ስለዚህ ከዚህ ጋር በተገናኘ እንዴት ነው አፕላይ ልናደርግ የምንችለው የሚለው ነገር ነው ዋናውም። ይህንን እድሉን ካወቅን በኋላ ዋናውም አፕላይ ስናደርግ መከተል ያሉብን 4 ፕሮሲጀሮችን መከተል እንችላለን። አጠር ስናደርገው እዛ ጋር የተቀመጡበት መንገድ አለ። በ4 መንገድ ብናየው የተሻለ ነው ብዬ ማምናለሁ። በዛ መንገድ ነው ብታዩት የተሻለ ነው በሚለው በ4 ብንሄድበት ግልጽ ይሆናል፣ እናንተንም ለመሙላት ያመቻቸዋል የሚል የመጀመሪያው ኤሊጂቢሊቲያችን ቼክ ማድረግ ነው። እዛ ውጭ የሚጠበቅብን ኤሊጂቢሊቲ ክራይቴሪያ ላይ የተቀመጡ አለ። አንዱና ዋናው ፒኤችዲ በዛ ፕሮግራም ውስጥ ከምንጀምር ባለው
ፒኤችዲያችን መጨረስ መቻል አለብን። አንዱ ለፖስት ዶክተር ከሆነ በፒኤችዲ ደረጃ ከሆነ ፒኤችዲ ሌቭል ላይ አድሚሽን ማግኘት ያስፈልጋል። በአድሚሽን ሰሚት ማድረግ አለብን። ለአድሚሽን ኖርማሊ አፕሊኬሽን ሰሚት ማድረግ አለብን። በዩኒቨርሲቲዎቹ ላይ ባለው ዴር ላይ ሰሚት መደረግ መቻል አለበት የሚለውን ነገር መወሰድ አለበት። የተቀመጡ የፕሮግራም ስፔሲፊክ ሊሚት አለው። በተለይ ሌሎች እንደሚያደርጉት ከሌሎች በተለየ መንገድ አብዛኞቹ ፖስት ዶክ ስንመለከት እድሜ ሪስትሪክሽን አለው። ከዚህ ከ2 ዓመት ከ3 ዓመት ወይም እስከ 5 ዓመት በላይ የቆየ ከሆነ ብዙዎች አይቀበሉ። ነገር ግን ሊሚት የለውም የዚህ እድል ኖርማሊ። ስለዚህ አንደኛው ዋናው ኤሊጂቢሊቲያችን ቸክ ማድረግ የመጀመሪያው ስቴፕ ይሆናል። እሱን ካደረግን በኋላ አሁን ይህንን ሰሚት ለማድረግ እኛ ራሳችን ሰሚት አናደርገውም። ባይተው ሰሚት የሚያደርግልን ይህ ሱፐርቫይዘር ብለን ፖቴንሽል ሱፐርቫይዘርስ ወይም እዚሁ ጋር ኖሚኔተርስ ይሏቸዋል። በእነሱ አማካኝነት ስለሚገባ ሁለተኛው የምናደርገው ቶፒክ አይደንቲፋይ ማድረግ መቻላለን። የሪሰርች ቶፒካችንን በተለይ 8 ሪሰርች ኤሪያዎች አሉት። ይሄ እነዚህ ናቸው 8 የሪሰርች ኤሪያዎች አሉት። እነዚህ የመጀመሪያው እንድንሞላ የሚፈለገው የሪሰርች ኤሪያዎቹ አድቫንስድ ዲጂታል ቴክኖሎጂ ጋር በተገናኘ ሄልዝ ባዮቴክኖሎጂን ጨምሮ ክሊን ቴክኖሎጂ፣ ሪሶርስ ቫሊዩ ቼንስ፣ ኤንቫይሮንመንት፣ ክላይሜት ሬዚሊየንስ አርክቴክት ላይ ፉድ ኤንድ ወተር ሴኪሪቲ፣ ዲሞክራቲክ ኤንድ ኮሚኒቲ ሬዚሊየንስ፣ ማኒፋክቸሪንግ ኤንድ አድቫንስድ ማቴሪያልስ፣ ዲፌንስ ኤንድ ዱዋል ዩዝ ቴክኖሎጂስ ላይ ይሄ ጀነሪክ በሆኑ በእነዚህ ቲሞች ስር ሪሰርች ኤሪያችን መሆኑን በብዙ መንገድ ቸክ ማድረግ ይጠበቃል። አንደኛ ኖሚኔተሮቹ በዚህ አላይንድ መሆኑን ማረጋገጥ መቻል አለባቸው። ሁለተኛ ይህንን በሚመለከት መጠየቅ ያለብን አካል አለ። በዚህ ኢሜል ላይ የእናንተን ሪሳችሁን አላይንድ መሆኑን በጣም ጥርጣሬ ካላችሁ መጠየቅ እንደሚቻልም መረጃ መውሰድ ያስፈልጋል። እንደዛ ማድረጉ የተገቢም ስለሆነ ማለት ነው። እሱ ማድረግ እንችላለን። ስለዚህ የሁለተኛው ስቴፕ ሪሰርች ቶፒክ ቸክ ማድረግ አለብን። ዋና ነው። ባይ ዘ ወይ እንደ ትልቅ ክራይቴሪያ የሚወስዱታል። ክልል የተቀመጠው ቦልድሊ ፕሮፌሰሮቹም እንድታደረጉ ቸክ የሚያደርጓቸው ወይም ክሊርሊ የሚያስጠነቅቁት ምንድነው አላይንድ መሆን አለበት። በ8ቱ የሪሰርች ኤሪያዎች ላይ አላይንድ መሆን እንዳለበት በተለይ ጀነሪክም ቢሆን በዛ ውስጥ ስለመሆኑ እና ጀስቲፊኬሽን ይጻፋል። ባይደው አሁን ለምሳሌ ቅድም እንዳልኳቸው ኮሚኒቲ ሬዚሊያንስ ላይ ነው ብለን ስናወራ እንዴት ነው የሚገናኘው የሚለውን ኢሴይ ይጻፋል። ኖርማሊ እስከ 200 እስከ 300 ባለው ወይም 1800 ካራክተር እንጽፋለን ጀስቲፋይ ስለምናደርግ እሱንም ክሊርሊ ቸክ ማድረግ ይጠበቃል ማለት ነው። ስለዚህ ከዚህ ጋር በተገናኘ የፒኤችዲ አፕሊካንት ምን መደረግ አለበት? ለአድሚሽን አፕላይ ማድረግ መቻል አለብን። በዋነኝነት ለአድሚሽን አፕላይ ማድረግ መቻል አለብን። ለፖስት ዶክተራል ሌቭል ደግሞ ፒኤችዲ የጨረስ መሆን መቻል አለብን። በማንኛውም ጊዜ ተርም ሊሚት የለውም። በዋነኝነት ፒኤችዲ መጨረስ መቻል አለብን። እስከ ፕሮግራም እስከሚጀምር መጨረሳችን ማረጋገጥ ይጠበቃል የሚለው ነገር እንደ ክሊር መረጃ መውሰድ ያስፈልጋል ማለት ነው። ስለዚህ ቶፒክ ከመረጥን በኋላ ስለዚህ እንዳወራችሁ ይሄ ዩኒቨርሲቲዎቹ በዚህ መንገድ ነው ኮታቸውን የምታገኘው። በአሎኬሽን ደረጃ ዩኒቨርሲቲዎቹ ስንመርጥ አሁን በኮታ ደረጃ ይሄንን ይመስላል። አሁን ከ20 በላይ ዩኒቨርሲቲዎች የዚህ ፕሮጀክት ተሳታፊ ናቸው። ስለዚህ ተሳትፏቸው ላይ ስትመለከቱ በዚህ መንገድ በፒኤችዲ እና በፖስት ዶክተር ሌቭል ድረስ የሚወስዷቸው ያላቸው ኮታ በዚህ መንገድ እንደሆነ እዚህ ጋር መረጃ ስላለ እሱ ላይ እንድታገኙ ሊንካችን ላይ እናስቀምጣለን። እሱ መመልከት እንችላለን ማለት ስንሞላም ያለውን ኮታ የምንመርጠው ዩኒቨርሲቲ እንደሆነ በዚህ መንገድ መውሰድ ያስፈልጋል። ስለዚህ አሁን ከ600 400 ያው በመጀመሪያው ራውንድ ነው። ከ400 የፖስት ዶክተር 280 በዚህ ራውንድ እንደሚወሰድ በግልጽ ተቀምጧል ማለት ነው። ስለዚህ ይህንን መረጃ እንደ ግብዓት መውሰድ ያስፈልጋል ማለት ነው። ስለዚህ ይህንን በደንብ ኮንታክት ማድረግ አለ ሱፐርቫይዘሮቻችንን ከነዚህ ዩኒቨርሲቲዎች ገብተን በማየት በእኛ ሙያ በኤሪያችን ላይ ያሉ ፕሮፌሰሮችን መምረጥ ያስፈልጋል ማለት ነው። እሱ ትልቁም ነው። በእኛ ስለማይሞላ እነዚህም ፕሮፌሰሮች የራሳቸው ክራይቴሪያ አላቸው። ማንኛውም ፕሮፌሰር አይደለም ለዚህ ሱፐርቫይዘር መሆን የሚችለው። በትራይ ካውንስል ላይ አክቲቭ የሆነ የሪሰርች ፕሮጀክት ያላቸው ፕሮፌሰሮች መሆናቸውን በግልጽ ተቀምጧል። እሱን ቸክ ማድረግ ያስፈልጋል ማለት ነው። ስለዚህ ይህን ካደረግን በኋላ ይህንን ከሱፐርቫይዘር ፊክስ አድርገን የምንሰራችን ኮንታክት ካደረግን በኋላ ዩኒቨርሲቲ መርጠን የምናደርገው ቀጣዩ ስቴፕ ምንድነው የሚሆነው? ፕሪፔር ማድረግ መቻል። አፕሊኬሽን ዶክመንቶቻችንን ፕሪፔር ማድረግ ይጠበቅብናል ማለት አፕሊኬሽን ዶክመንቱን ፕሪፔር ማድረግ ያለብናል። አንዱና ዋናው የምናደርገው ሪሰርች ስቴትመንት ይጻፋል። አፕሊኬሽን ፎርሙ ላይ ሪሰርች ስቴትመንት አለው፣ የምንጽፍበት ስቴትመንት አለው። አሁን 1800 ካራክተር ይላል እና ሌሎች ሴዎች አሉ። በተለይ ሰፖርት ሌተር፣
እና እናንተ ለምን አስፈለገ የሚለው ነገር ጀስቲፋይ የምናደርግበት ኢሴዎች አሉ። እሱ መጻፍ አለበት። ከዛ ውጭ አፕሊኬሽን ሰሚት ይደረጋል። ሰሚት የምናደርገው እኛ ስላልሆን እነዚህ የሚጠበቁ ኢሴዎችን ጽፈን ከሱፐርቫይዘር ጋር በመነጋገር ሱፐርቫይዘሮቹ ለሚመለከተው አካል ሰሚት ያደርጉታል። ግራጁዌት ስኩል በሚባል ሰሚት ያደርጉታል። በዛ መንገድ ነው ሰሚት የሚደረገው። ስለዚህ ኖሚኔተርስ ወይም ሱፐርቫይዘርስ ኢነቪተብል መሆናቸውን በግልጽ መረዳት ያስፈልጋል ማለት ነው። ስለዚህ አፕላይ ስናደርግ እነዚህን ስቴፖች ብንከተል እኛን ኤሊጂቢሊቲ ቼክ ማድረግ፣ ከዛ ቶፒክ አይደንቲፋይ ማድረግ አላይ እንዲሆነ ቶፒክ፣ ከዛ በኋላ ደግሞ ግን ለአድሚሽን ሰሚት ካደረግን በኋላ በተለይ ዶክመንቶችን ማዘጋጀትና ሰሚት የማድረግ ስራ መስራት እንችላለን ማለት ነው። ስለዚህ በዚህ መንገድ ብሪፍ ማድረግ እንችላለን። ከዛ ውጭ ግን ዲቴሉ ስቴፑ አሁን በማውራው መንገድ ላይ ያጠር ይችላል። ገብተን የምንሄድባቸው ሱፐርቫይዘር መፈለግ አንዱ ቻሌንጅ እሱ ነው። በተለይ አክቲቭ ፕሮጀክት እንትን ያላቸውን ለማግኘት በጣም አስቸጋሪ ስለሚሆን እሱን ቼክ ማድረግ ያስፈልጋል። ሁለተኛ ለአድሚሽን በተለይ ፒኤችዲ ላይ ለአድሚሽን ሰሚት ማድረግን በዴድላይኑ እና ዴድላይኖቹ ስለሚለያዩ እሱ ጋር ያለው ጋፕ ስላለ እሱን ከአሁን ጀምረ ቼክ ማድረግ ይጠበቃል የሚለው ነገር እንደ መረጃ መስጠት ነው የፈለግኩት እዚህኛው ላይ። ከዛ በኋላ እንደ ሪማርኬና አፕላይ ስናደርግ ዋናው እንደ ክሪቲካል መሆን አለብን ብዬ የማስበው የአንድ ጊዜ ኦፖርቹኒቲ ነው። የሚቀጥለው ዓመት የሚኖር አይደለም። አሁን ባለው የወጣው ክሊር በሆነ መንገድ ዋን ታይም ነው። በ2026/27 በሁለት ዙር የሚሰጥ እንደሆነ በግልጽ ተቀምጧል። እና ከዛም በላይ ትልቁን ቼክ ማድረግ መቻል ያለብን ኤሊጂቢሊቲ ፓራሜትሮች ነው። ለእኛ ራሳችን ተቋሞችን ዩኒቨርሲቲውም እና ኖሚኔተሮቹ በተለይ ሱፐርቫይዘሮቹ ለፕሮግራሙ ኤሊጂብል መሆናቸውን ቼክ ማድረግ አለብን። ሁሉም አይደለም። በጣም አንዱም ቻሌንጅ እሱ ነው የሚሆነው ብዬ የምጠብቀው። ሁሉም ፕሮፌሰሮቹ ይሄ አክቲቭ ፕሮጀክት ላይኖራቸው ስለሚችል አንዱ ቻሌንጅ ስለሆነ ክሊርሊ እሱን ዲጋውት ማድረግ መቻል ያስፈልጋል ማለት ነው። ከዛም በላይ አንድ አዲስም ስለሆነ ፕሮግራም ብዙ ቬግነስ ሊኖር ይችላል እና ኮንታክት ፐርሰኖች አሉ የተቀመጡ። እነሱ እዚህ ጋር በተቀመጠ ኢሜል አድሬስ ሊንካችን ላይ እናስቀምጣለን። ኮንታክት ፐርሰኖችን ቼክ ማድረግ ትችላላችሁ። ከዛ ውጭ ስለ ፕሮግራም ኦቨርኦል መጠየቅ ካስፈለገ እዚህ ጋር ያስቀመጥነው ነገር እንዳለ መረጃ መውሰድ ትችላላችሁ ማለት ነው። ስለዚህ ካናዳ ላይ ይህንን አዲስና በብዛትም በሚሰጣቸው የምንቀበው ወይም ለእድሉ ተጠቃሚ ልዩ የሆኑትን ሰዎች መሰረት አድርገን ስንመለከት የተለየ እድል በመሆኑ ይሄን ብንሞላው ተጠቃሚ እንሆናለን። በእድል ተጠቃሚ ለመሆን እነዚህን ያልናቸውን ነገሮች በአግባቡ ብንጠቀምና ዲቴል ዝርዝሮችን ደግሞ እንደየዩኒቨርሲቲው እንደየፕሮግራማችን ስለሚለያይ እሱን ካሁን ጀምረን ራሳችን ወደ ማዘጋጀት እንድንገባ እያሳሰው ዛሬ ላይ ይዤላችሁ የመጣሁት የነጻ ትምህርት እድል ካናዳ ላይ በተለይ ብዙዎቻችን እድል ሊያሳትፍ የሚችል ይህን ይመስላል ማለት ነው። በቀጣይ በሌላ ፕሮግራም እስከምንመጣ ድረስ በዚሁ እንሰናበታለን። መልካሙን እድል ተመኘን። ባይ ባይ።